ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ተመልካቾች፣ ዛሬ በአዲስ አበባ እምብርት ላይ ልዩ የሞተር ላይ ጉዞ ልንጀምር ነው። በዛሬው ቪዲዮአችን ስሟን ስናነሳው ብዙ ትዝታና ታሪክ ወደሚቀሰቅሰው ወደ 22 እንጓዛለን። ከስሟ መነሻ ጀምሮ እንዴት እንደተመሰረተችና አሁን ያለችበትን አስደናቂ ገጽታ በጥልቀት እንቃኛለን። ቀደም ባሉት ጊዜያት ከ4 ኪሎ ወይም ከፒያሳ ተነስተው ወደዚህ አካባቢ የሚመጡት የጋራዥ አውቶቡሶች ወይም በተለይ ታዋቂው የአንበሳ አውቶቡስ ይይዙት የነበረው የመስመር ወይም የተራ ቁጥር 22 ነበር። ታሪኩን አውርተን ስናበቃ በቀጥታ በሞተር ላይ ሆነን የ22ን የጎዳና ላይ ህይወት በዓይን እማኝነት እንጎበኛለን። ጉዟችን ግን በዚህ አያበቃም። በአዲሱና እጅግ ዘመናዊው አደይ አበባ ስቴዲየም በኩል አድርገን የከተማዋ የዘመናዊነት መገለጫ ወደ ሆነው ቦሌ መድኃኔዓለም እናመራለን። እዚያም የቦሌ ልዩ ገጽታ፣ ውበትና የኑሮ ሁኔታ በስፋት እንፈትሻለን። ቦሌ በአዲስ አበባ ከተማ ውስጥ ካሉ ክፍለ ከተሞች ሁሉ ቀዳሚ፣ ደማቅና እጅግ ተጽዕኖ ፈጣሪ ከሆኑ አካባቢዎች አንዱ ነው። ይህ አካባቢ ከቀላል የነዋሪዎች መንደርነት ተነስቶ በአጭር ጊዜ ውስጥ ወደ ዓለም አቀፍ የንግድ የቱሪዝምና የዲፕሎማሲ ማዕከልነት እንዴት ሊቀየር እንደቻለ የሚከተለው ጥልቅ ትንታኔ ያሳያል። በመጨረሻም ማራኪውን የሞተር ላይ ጉዟችንን ቀጥለን መዳረሻችንን ኡራኤል ላይ በማድረግ ቪዲዮአችንን እናጠናቅቃለን። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። 22 ከታሪካዊ አመጣጡ ጀምሮ እስከ ዛሬው የንግድ የካፌ ባህልና የሌሊት ሕይወት ማዕከልነቱ ድረስ በከተማዋ ውስጥ ለየት ያለ ማንነት ያለው ሰፈር ነው። የስሙ አመጣጥና ታሪካዊ መነሻ። የሰፈሩ ስም 22 የተባለው በአጋጣሚ የመጣ ሳይሆን ከከተማዋ የትራንስፖርት ታሪክ ጋር የተያያዘ ነው። የአውቶቡስ ተራ ቁጥር ቀደም ባሉት ጊዜያት ከ4 ኪሎ ወይም ከፒያሳ ተነስተው ወደዚህ አካባቢ የሚመጡት የጋራዥ አውቶቡሶች ወይም በተለይ ታዋቂው የአንበሳ አውቶቡስ ይይዙት የነበረው የመስመር ወይም የተራ ቁጥር 22 ነበር። የማዞሪያው መፈጠር በአሁኑ ሰዓት 22 ማዞሪያ ተብሎ የሚጠራው መስቀለኛ መንገድ ከከተማዋ ወደ ምስራቅና ደቡብ ምስራቅ ስታድግ ዋና የትራንስፖርት መለዋወጫ በመሆኑ ስሙን ይበልጥ አጽንቶታል። የሰፈሩ መልክዓ ምድራዊ አቀማመጥና መገናኛነት 22 የበርካታ ቁልፍ መንገዶች መገናኛ ደንበኛ ስትራቴጂካዊ ቦታ ነው። ከቦሌ ወይም በመድኃኔዓለም በኩል ከመገናኛ ከ4 ኪሎ ወይም በቀበና አድርጎና ከአትላስ የሚመጡ መንገዶች ይገናኙበታል። በአሁኑ ወቅት የላይት ሬል ወይም የባቡር መስመር ማለፊያ በመሆኑ ከአውቶቡስና ከታክሲ በተጨማሪ የባቡር ትራፊክ ፍሰትም ሰፈሩን ይበልጥ ተደራሽ አድርጎታል። የ22 መለያ ባህሪያት የካፌና የሬስቶራንት ባህል 22 የቡና አፍቃሪዎች ገነት ነው ማለት ይቻላል። ጠዋት ላይ በባህላዊ የጀበና ቡናና በዘመናዊ ማኪያቶ ሽታ ይጀምራል። የአገር ውስጥና የውጭ አገር ምግቦች የሚቀርቡባቸው ትናንሽና ትላልቅ ካፌዎች፣ ፈጣን ምግቦች ወይም ፋስት ፉድና የባህል ምግቦች በየጥጋጥጉ ይገኛሉ። የንግድና የገበያ ማዕከል የልብስ ሱቆች፣ የኮስሞቲክስ፣ የኤሌክትሮኒክስና የውበት ሳሎኖች ሰፈሩን ያጨናንቁታል። በተለይ ለፋሽን ፈላጊዎች 22ና አካባቢው ከአትላስ እስከ ማዞሪያው ያለው መስመር ተመራጭ ቦታ ነው። ሰላም እንዴት ናችሁ? በድጋሚ አሁን ደግሞ እንግዲህ ዛሬ ከ22 ወይም ጎላጎል እንነሳና 22ን በደንብ ተሽከርከረን አይተናት ውስጥ ለውስጧን ሰፈር ምን እንደሚመስል እናይና ከዛ በኋላ ወዴት እንሄዳለን? ወደ ቦሌ መድኃኔዓለም በአዲሱ አደይ አበባ ስቴዲየም በኩል አድርገን ከዛ ቦሌ መድኃኔዓለም አድርገን ቦሌን ተሽከርከረናት ከዛ ወደ ኡራኤል እንሄድና ቪዲዮአችን እንደመድመዋለን። ዛሬ ቀውጢ ምርጥ የሆነ ቪዲዮ እንደሚሆን እርግጠኛ ነኝ። ምክንያቱም ይህ ተሙ ኢምፓክት ቻናል ነው። እኔ ቃል ገብቻ አይደል በዓል ነው ማስመስለው ነው የምላችሁ። ምን እንደሚመስል አጠቃላይ እንቃኘዋለን።
እስኪ በዚህ ጋር ልግባ። ኧረ ወደ ዳር ውጣ ጎበዝ። እስኪ ደግሞ በዚች ጋር ልግባ። ኧረ ማሽከረከረዋለኝ ሰፈር። እስኪ በዚህ ጋር ደግሞ ልግባ። ወገን ሰብስክራይብ እያደረጋችሁ ደግሞ በዚህ ጋር ግን መንገድ አለ። አለ ወይ 22 ዛሬማ ይኸው ጥፍርሽን ሁሉ ነው የምናያት። ጥፍርሽ አንስተን እስከ ላይ ፀጉርሽ ድረስ ገላልበን ነው የምናየሽ አንቺ 22። እስኪ በዚህ ጋር ልሂድ። ወይ 22 እሺ በዚህ ጋር ዝም ብዬ ልሂድ። በስመ አብ ተነቃቅላለች። በፈጣሪ አለ ተነቃቅላለች። ኧረ በስመ አብ ምን ሆና ነው? እንደዚህ ነው ለካ። እውነት ለማውራት 22 በጣም ውስጧ በቃ ሬት ባረገው እኔ ከ10 3 ውስጧ ማለት ነው። በጣም ቆሻሻ ይበዛል ምናምን፣ ቱቦዎች ምናምን ይሸታሉ። በስመ አብ በፈጣሪ መንገዶች ጠባብ ናቸው ምናምን። ከዛ ደግሞ ሰዎች ምናምን ይርመስመሱባታል በዛች መንገድ፣ መኪናው ሳይክሉ ምናምን። ኧረ በፈጣሪ አለ። በአጠቃላይ እንግዲህ ከሞላ ጎደል በቃ 22 ውስጡ ይሄ ነው። እንግዲህ አሁን ቀጥታ ወዴት እንሄዳለን? በአደይ አበባ ስቴዲየም በኩል አድርገን ወደ ቦሌ መድኃኔዓለም ወይም ኤድና ሞል አድርገን በዛ አድርገን
ከዛ ወደ ኡራኤል ፋይናሊ ወጥተናል። እንግዲህ ደግሞ ይሄ ነው ዋናው አስፓልት። በጣም እየተቆፋፈረ ነው። በአዲስ መልክ የእግረኞች እና የብስክሌት መንገድ እየተሰራ ነው። እቴ ምን ሆና ነው? ምን ሆና ነው? ምን ሆና ነው? እቴ ምን ሆና ነው? ምን ሆና ነው? በለው እናሉ በቃ ቁፍር ነው የምላችሁ። ቁፍር ፍር አክቹዋሊ የሆነ ቀን መጥቻ አይቼዋለሁ፣ ግን አሁን ይሻላል ትንሽ። እንደውም አሁን ይሻላል። ይህ ሰፈር ሞባይሊቲ ፎር አፍሪካ ስማም እንዴት ነው የወጣው? ወይኔ ኧረ በፈጣሪ አለ። ዚዳን ነው የሆንኩባቸው። ሮናልዲኒዮ ጎቾ። እንግዲህ የአዲስ አበባ ስቴዲየም ይኸው ፊት ለፊት ተንጣሏል ነው የምላችሁ። ኳሊፋይድ የሆነው በኢንተርናሽናል ደረጃ ኳሊፋይድ የሆነ ስቴዲየም ነው። ዝም ብሎ አይደለም፣ ዝም ብሎ ስቴዲየም ብቻ አይደለም። ይገነባቡት አይደል እንዴ? ቦሌ መድኃኒዓለም በሩቁ እያየሁት ነው ኤድና ሞልን። እስኪ እዛ ደግሞ በደንብ ገባ እንልና እያል እስኪ ኧረ ምንድን ነው ዳኛ እዚህ ጋር ይታይልኝ። ፋይናሊ እንግዲህ ኤድና ሞል ቦሌ መድኃኒዓለም ደርሰናል ማለት ነው። ቦሌ በአዲስ አበባ ከተማ ውስጥ ካሉ ክፍለ ከተሞች ሁሉ ቀዳሚ ደማቅና እጅግ ተጽዕኖ ፈጣሪ ከሆኑ አካባቢዎች አንዱ ነው። ይህ አካባቢ ከቀላል የነዋሪዎች መንደርነት ተነስቶ በአጭር ጊዜ ውስጥ ወደ ዓለም አቀፍ የንግድ የቱሪዝምና የዲፕሎማሲ ማዕከልነት እንዴት ሊቀየር እንደቻለ የሚከተለው ጥልቅ ትንታኔ ያሳያል። መልክዓ ምድራዊና ስትራቴጂካዊ ጠቀሜታ። ቦሌ የአዲስ አበባ ዋናው የገጽታ በር ነው። ለአካባቢው ፈጣን እድገት ትልቁን ሚና የሚጫወተው የቦሌ ዓለም አቀፍ አውሮፕላን ማረፊያ እዚያ መገኘቱ ነው። የመግቢያ በር። ወደ ኢትዮጵያ የሚገቡ ዲፕሎማቶች፣ ቱሪስቶችና የንግድ ሰዎች መጀመሪያ የሚረግጡት የቦሌን መሬት ነው። የመንገዶች ትስስር። ከአፍሪካ አቬኑ ወይም ቦሌ መንገድ ጀምሮ እስከ ቀለበት መንገዶች ወይም ሪንግ ሮድስ ድረስ ያሉት ሰፋፊ መሰረተ ልማቶች አካባቢውን ከሌሎች የከተማዋ ክፍሎች ጋር በቀላሉ ያገናኙታል። የኢኮኖሚና የንግድ ማዕከልነት ወይም ዘ ኢኮኖሚክ ሀብ። ቦሌ የከተማዋ የላይፍ ስታይልና የከፍተኛ ቢዝነስ መፍለቂያ ነው። ሪል ስቴትና ህንፃዎች። ሰማይ ጠቀስ ህንፃዎች፣ ዘመናዊ የገበያ ማዕከላት ወይም ሞል እና ባለኮከብ ሆቴሎች በብዛት የሚገኙበት ነው። የምሽት ህይወትና መዝናኛ። በርካታ ዓለም አቀፍ ሬስቶራንቶች፣ ካፌዎች፣ ሲኒማ ቤቶችና የሙዚቃ ክለቦች ያሉበት በመሆኑ የከተማዋ የቱሪዝምና የመዝናኛ እምብርት ሆኗል። የፋይናንስ ተቋማት።
የባንኮች ዋናና ታዋቂ ቅርንጫፎች፣ የኢንሹራንስ ኩባንያዎችና የውጭ ድርጅቶች ቢሮዎቻቸውን እዚህ ማድረግ ይመርጣሉ። ማህበራዊና ባህላዊ ገጽታ ሶሺዮ ካልቸራል ዳይናሚክስ። ቦሌ የተለያየ ባህልና ማንነት ያላቸው ሰዎች የሚገኙበት ኮስሞፖሊቲሻን ባህሪ ያለው የዲያስፖራው ማረፊያ። ከውጭ ሀገር የሚመጡ ኢትዮጵያውያን ወይም ዲያስፖራዎች በብዛት የሚኖሩበት የሚገበዩበትና ኢንቨስት የሚያደርጉበት ቀዳሚ ምርጫ ነው። የአኗኗር ዘይቤ ላይፍ ስታይል። በቦሌ የሚታየው የአኗኗር ዘይቤ ዘመናዊነትንና ምዕራባዊ ተጽዕኖን በከፍተኛ ሁኔታ ያንጸባርቃል። ይህ ለአንዳንዶች የዘመናዊነት ምልክት ሲሆን፣ ለሌሎች ደግሞ የባህል መበረዝ ስጋት ተደርጎ ይታያል። ተግዳሮቶችና ስጋቶች። ቦሌ ምንም እንኳን የብልጽግና ማሳያ ቢሆንም የራሱ የሆኑ ጥልቅ ማህበራዊና ኢኮኖሚያዊ ፈተናዎች አሉት። የኑሮ ውድነትና የኢኮኖሚ ልዩነት ወይም ኢኒኳሊቲ። በቦሌና በሌሎች የከተማዋ ክፍሎች ወይም በቦሌ ውስጥ ባሉ ድሃ መንደሮች መካከል ያለው የኑሮ ደረጃ ልዩነት በጣም ሰፊ ነው። የቤት ኪራይና የሸቀጦች ዋጋ እጅግ ከፍተኛ ነው። የትራፊክ መጨናነቅ። በርካታ መኪናዎችና የንግድ እንቅስቃሴዎች ባሉበት በዚህ አካባቢ በትራፊክ ሰዓታት ከፍተኛ መጨናነቅ ይስተዋላል። የመሰረተ ልማት ጫና። የከተማዋ ፈጣን እድገት ከቆሻሻ አወጋገድና ከውሃ ወይም መብራት አቅርቦት ፍላጎት ጋር ለመመጣጠን አልፎ አልፎ ጫና ይፈጥራል። ማጠቃለያ፣ ቦሌ የአዲሷና የዘመናዊቷ አዲስ አበባ ትክክለኛ ማሳያ ማይክሮዞምስ ነው። የሀገሪቱን የኢኮኖሚ እድገትና የዓለም አቀፍ ትስስር ፍላጎት በግንባር ቀደምትነት የሚያንጸባርቅ ቢሆንም የፈጠረውን ማህበራዊ ልዩነትና የከተማ ጫና በአግባቡ ማስተናገድ የክፍለ ከተማው ቀጣይ ትልቅ የቤት ስራ ነው። ኦኬ፣ ወደ ቀኝ ከመታጠፊ በፊት ቀጥታ ወደ ታች እስኪ ያለውን ነገር እንየው። እዩት ሲያሞናቅቀው፣ እዩት ሲያንቀጫቅጨው፣ ይብላኝ ለምትኖርበት። በስመ አብ በስመ አብ። እንግዲህ የከተማችን ትልቁ የአዲስ አበባ ትልቁ የሚባለው የክፍለ ከተማ እና አት ዘ ሴም ታይም ደግሞ ያው ቢልዲንጎች ያሉበት ቦታ ይሄ ነው። ልንገራችሁ ብዬ ነው። ጽድት ያለ ውበት፣ ፍንትው ያለ ጸባይ። ታች ልድረስና ተመልሼ ዙሬ መጥቼ ወደዛ እሄዳለሁ። እሱና ስም ያወራል ስለሱ፣ ለእኔ ግን ተመችቶኛል። እዛ ሂጅ እንደዛ ዙሬ እንደዛ አድርጌ ልምጣ። እንዲ ይቻላል ወይ አይቻልም ነው ጥያቄው። አይቻልም መሰለኝ። ኤኒዌይስ ልመለስ በቃ። እንግዲህ ድባቡ ይሄን ይመስላል እንዳጠቃላይ። አሁን ማለት ነው ወደ እንሄዳለን፣ ወደ ኡራኤል መንገድ እንሄዳለን። ቦሌ ግን ህንፃዎች ያምራሉ። አስፓልቱ ትንሽ ካለው ሁኔታ ጋር አይሄድም። አስፋልቱና አጠቃላይ ያለው ሲቹዌሽን ምንም አይሄድም። ሆፕ ኢንተርቴንመንት ያለበትን ህንፃ ላሳያችሁ። እዚህ ጋር ነው፣ እዚህ ጋር በቀኝ በኩል። ከዛ ፊት ለፊት ደግሞ ነጩ ደግሞ ምነው ሸዋ ኢንተርቴንመንት። አሁን እንኳን ቲዩብ አድርገውታል። ምነው ሸዋ ቲዩብ። እንግዲህ ሙዚቃዎችን በእነዚህ ቻናሎች አማካኝነት በብዛት ሲለቀቅ ነበር ለብዙ ጊዜ። አሁን እንኳን በብዛት ያው ብዙዎች የራሳቸውን ቻናል ከፍተው በራሳቸው ቻናል ነው የሚለቁት። ወይ ቦሌ ወይ ቦሌ ወይ ቦሌ! አቤት 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 አቤት! ሞን ነው ሰፈር በስመ አብ እኔ ወድጀዋለሁ። አይምሽ
እኔ ወድጄዋለሁ እና እኔ ከወደድኩት ታዲያ እናንተ አትወዱትም? ትወዱታላችሁ እርግጠኛ ነኝ። ወይኔ ጉዴ! በታች በኩል ሞተር አይፈቀድም እንጂ ማለት ነው። ኧረ በስመ አብ! ኧረ በስመ አብ! ኧረ በስመ አብ! አይ ቦሌ 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 ቦሌ። አሁን በዚህ ጋር ወደ ላይ ቦታ እዛው መልሶ 22 ነው የሚወስደኝ፣ ግን ቀጥታ ሄድና የት እገባለሁ? ኡራኤል። አቤት ኡራኤል። እሺ ከፊት ነው። ኦ ጎድ እት እዩት ሲያመናጭቀው። በቃ ዚ ሆል ቲንግ በቃ ሎጅ አለ እዛ ጋ። እኔ ወድጄዋለሁ በእውነት። በስመ አብ! ወይኔ አስፋልቱ ግን ጭቃ ጭቃ በፈጣሪ አለ። ፈጣሪ አለ። ለምን በቃ በጣም አዲስ ነው። ያው ኮንስትራክሽን ሲሰራ ደግሞ ጭቃ ምናምን ይሆናል። እንደገና ከለሩ በጣም ጥቁር አይደለም፣ አመድ ነው የሚመስል። ኦልሬዲ 22 ግን ገብተናል ውዶቼ፣ 22 ገብተናል። ምን ኡራኤል ያው ኡራኤል ቤተክርስቲያን ያው አደባባዩ ኤኒዌይስ እንግዲህ እንደ ኡራኤል ይሄውና ቤተክርስቲያን ደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን በ1975 ዓ.ም ተመሰረተ ይላል። እዛ ወደ ላይ ደግሞ ያው የካዛንቺስ መንገድ ነው።